እውነት ደግሞ የሚጀምረው ከጅዋር ነው። ለመምጣቴ ምክንያቴ የጅዋር ቪዲዮ ነው። ወደ ፖይንቴ ከመግባቴ በፊት ይሄንን ቪዲዮ ለምትሰሙ በየትኛው ቦታ ላይ ላላችሁ ይሄንን እውነት ልንገራችሁ። ልትወዱኝም ልትጠሉኝም ትችላላችሁ። እንድትወዱኝ ብዬ ማውራው ነገር የለም። እንድትጠሉኝ ብዬ ደግሞ ተዘጋጅቼ ጥሉኝ ብዬ የማቀርበውም ሐሳብ የለም። እውነት የሆኑ ሐሳቦችን ግን እናከራለሁ። ከዚህ በኋላ ኢትዮጵያ እንደ ሀገር ሰላም ሆና ተረጋግታ በጣም የምትገርም ሀገር ከወደቀችበት አዘቅት ተነስታ መቆም የምትችለው የመጨረሻው ተስፋ ጀዋር መሐመድና ጀዋር መሐመድ ከሚያራምደው ሐሳብ ጋር የሚስማሙ ሰዎች ኢትዮጵያን ከማጥ ውስጥ ማውጣት ይችላሉ። እደግመዋለሁ። እግዚአብሔር ዘንበል ካለልን፣ እግዚአብሔር በቃችሁ ካለ፣ እግዚአብሔር ሁለተኛ ቻንስ ከሰጠን፣ እግዚአብሔር የሚጠቀምበት ሰው ቢኖር ከዚህ በኋላ ጀዋር መሐመድ ነው። ይሄንን የምልህ በፖለቲከኛ አይን ጀዋርን አይቼው እንጂ በመንፈሳዊ አይን አይቼው አይደለም። በመንፈሳዊ አይን ካየነው መንፈሳዊ ሰዎችን እየጠቀስን የኢትዮጵያ ተስፋ እነዚህ ናቸው ማለት እንችል ነበር። የኢትዮጵያ ተስፋ ጀዋር ነው የምልህ ጀዋር ከምንም ነገር ጋር አልተነካካም። የሚያመልከው አምላክ ሲረዳው ጀዋር ከምንም ነገር ጋር ሳይነካካ እዚህ ጋር ደርሷል። ጀዋርን በጦርነት ታሪክ ውስጥ ተጠያቂ ልታረግበት የምትችለው ዜሮ ታሪክ አለ። ጀዋርን በጅምላ ጭፍጨፋ ምንም አይነት ነገር ውስጥ አስገብተህ ተጠያቂ ልታረገው አትችልም። ዜሮ ነው። አሁን ኢትዮጵያ ለገባችበት ማጥ የአማራ ምሁራን ቢሆኑ የአማራ ኤሊት ቢሆን የትግራይ ኃይሎች የትግራይ ተወላጆች የትግራይ ምናምን ቢሆኑ የኦሮሞ ተዋጊዎች ቢሆኑ የኦሮሞ ምሁራን ቢሆኑ ባንድም በሌላ ምን ሆነዋል? ተጨመላልቀዋል። አሁን ስልጣን ላይ ያሉት እነዚህ ሰዎች ከተጨመላለቀው ፖለቲካቸው በጀዋር አማካኝነት በጀዋር ምርጥ ሐሳብ አማካኝነት የሚጠየቅ ተጠይቆ ህግ የበላይነት አግኝቶ በድርድር በእውቀት በስምምነት የጀዋር ሐሳብ ፖለቲካን እንደ ፖለቲከኛ በመፖትለክ የፖለቲካን የበላይነት የእውቀትን የበላይነት በማስምጣት የጀዋርን ሐሳብ የሚከተሉ ሰዎች አብረው ሆነው የኢትዮጵያ ተስፋ መሆን ይችላሉ። ከንግግሩ ብቻ ሳይሆን ጀዋር ወደ ኢትዮጵያ ፖለቲካ ከገባበት ጊዜ አንስቶ የተለያዩ የፖለቲካ አማራጮችን ሲጠቀም ኖሯል። ስትራቴጂ አውጥቷል፣ ሰርቶለታል። በሆነ ወቅት ላይ ደግሞ በቁማሩ ተበልቷል። ከበቁማሩ ተበላ እንጂ ሙሉ ለሙሉ ጀዋር አልከሰረም። እንደውም በር ከፈተለት። በኢትዮጵያ ፖለቲከኛው ንጹህ ብትፈልግ ፈልገም ታገኘው ጀዋር ነው። ጦርነት ያልደገፈ በጦርነት የማያምን ለሰው ልጅ ነፍስ የሚሳሳ ሁሉም ብሔር እንደ ውክልናው መጠን በሀገሩ ላይ እኩል ነው ብሎ የሚያምን የኢትዮጵያ የመጨረሻው ተስፋ የተስፋው አካል ጀዋር መሐመድ ነው። ይሄ አሁን የደረስኩበት የኔ ዕውቀት ነው። ሁሉንም ሰው አመጣሁኝ ወደ ህሊናዬ። በኢትዮጵያ ፖለቲካ ላይ ትልቅ አሻራና ትልቅ ጠባሳና ትልቅ አስተዋጽኦ አደረጉ የምላቸውን ሰዎች ሁሉ አመጣሁኝ። ሁሉም በፖለቲካው ተነካክተው ተጨመላልቀው ተጠያቂዎች ናቸው። ሁሉም አንዳንዶቹ ሆን ብለው ራሳቸው ተነስተው ራሳቸውን እዛ ውስጥ ኢንቮልቭ አድርገዋል። ሌሎቹ ተጠቅተው ተወረው ተደፍረው ተደብድበው ወደማይፈልጉት ነገር ደግሞ ገብተው የዛ ደግሞ አካል ሆነዋል።
አሁን የኢትዮጵያ ፖለቲካ ላይ ያሉ ሰዎች በአጠቃላይ ተጨመላልቀዋል፣ ተነካክተዋል። የመፍትሄ አካል መሆን አይችሉም። ወይ በህግ ወይ በፍርድ ወይ በሆነ ነገር ካልነጹ በስተቀር የመፍትሄ አካል መሆን አይችሉም። ለምን? አንድ ታሪክ ከጀርባቸው አለ። አንድ የቆሸሸ ነገር ከጀርባቸው አለ። አብይ መሆን አይችልም። የመፍትሄ አካል መሆን አይችልም። አብይ አህመድ መሆን አይችልም። ሌሎቹም ልክ እንደዚህ የተነካካ ነገር ያላቸው ሁሉ የመፍትሄ አካል መሆን አይችሉም። ብዙዎቹ ወንጀለኞች ስለሆኑ ማለት ነው። ስለዚህ ጀዋር የኢትዮጵያ ተስፋ ነው፣ ለኢትዮጵያ የሚገርም ተስፋ ነው ብዬ ስናገር ካለበት ነባራዊ ሁኔታ ፈጣሪ ሲረዳው የምንም አይነት የማንም ሰው ደም የማንም ሰው የታሪክም የህግም ተጠያቂ ስላልሆነ ጀዋር በሚያራምደው አቋም በህብረ ብሔራዊነት ብዙዎችን ሰብስቦ ብዙዎችን አንድ ላይ አድርጎ የብዙሃንነትን ስሜት ፈጥሮ የኢትዮጵያ መፍትሄ አካል መሆን ይችላል። ብቻውን አላልኩም። ብቻውን ሊሆን አይችልም። ብቻውን ሊሆን አይችልም። አይሆንም፣ አይታሰብም ብቻውን። ከሌሎች ጋር ግን ጀዋር እንደ ምክንያት ሆኖ የኢትዮጵያ ተስፋ መሆን ይችላል። እውነት አንድ። እውነታ ሁለት፣ ትላንትና ጀዋር ያወራው ብዙዎችን ትንሽ ዲስአፖይንትድ ያደረጋቸው ጀዋር ከአብይ ጋር ይሰራል ወይስ አይሰራም? ይሄኛውን ፓርት በጥንቃቄ ማየቱ በጣም 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 አስፈላጊ ነው። ዛሬ ቴሌግራም ላይም የተለያዩ ሰዎች ላይ የጀዋር ወዳጆችን በርካታ ኦሮሞዎች የትግራይ ተወላጆችን ጨምሮ የተለያዩ ሰዎች የጀዋር ንግግር እየነቀሱ እያወጡ ከአብይ ጋር እየሰራ ነው ብለው ያምናሉ። በተለይ ደግሞ የጀዋር ንግግር ማለት ይሄን እንስማ ስሙ። ከመንግስት ጋር ከገዢው ፓርቲ ጋር መስራት ጀምሯል። ከጠቅላይ ሚኒስትሩ ጋር ተገናኝተዋል። የተፈታውም ለዚህ ነው። አሁንም እየሰራ ያለው የመንግስትን ስራ ነው የሚሉ አሉባልታዎች አሉና ምንድነው ትክክለኛው ነገር? እኔም ሰማቸዋለሁ አሉባልታዎቹን። እኔ ከማንም ጋር የግል ቁርሾ የለኝም። የታሰርኩትም ቢሆን በፖለቲካ ልዩነት እንጂ በግል ጸብ አይደለም። ከጠቅላይ ሚኒስትሩ ጋር አልተገናኘንም። ሊያገኘኝ ከፈለገ ግን ሁሌም ዝግጁ ነኝ። ከጠቅላይ ሚኒስትሩ ጋር ብቻ ሳይሆን ከአብይ ጋር ብቻ ሳይሆን ከመሮም ጋር ከደብረጽዮንም ጋር ከሁሉም በአሁኑ ወቅት በሀገራችን ባለው ግጭት ውስጥ እየተሳተፉ ካሉ ኃይሎች ጋር ተገናኝቶ ሀገራችንን ከጦርነት አስወጥቶ ወደ ሰላምና ልማት ለመመለስ እድሉ ከተገኘ ከማናቸውም ጋር ለመስራት ከማናቸውም ጋር ለመተባበር ከማናቸውም ጋር ለመነጋገር በማንኛውም ቦታና ሁኔታ ለመነጋገር ዝግጁ ነኝ። እኔም አልፈቅደው ግን ከማናቸውም ጋር አብሬ ጦርነትን ማፋፋም አልፈልግም ከማናቸውም ጋር። ስለዚህ እንደ ፖለቲካ ፓርቲ አመራርም እንደዚህ ሀገር ዜጋም በሰላም ጉዳይ ላይ የሀገራችንን ዕጣ ፈንታ ወደፊት ማስተካከል ላይ ከገዢው ፓርቲም ጋር ሆነ ከጠቅላይ ሚኒስትሩም ጋር ሆነ የተለያዩ ድርጅቶች ከሚመሩ ቅድም እንዳልኩ ከደብረጽዮንም ሆነ ከጻድቃንም ሆነ ከመሮም ሆነ ከገመቹም ሆነ ከተፈራ ማሞም ሆነ ከይልቃል ከፋለም ጋር ሆነ ከማንኛውም ጋር ለመስራት ዝግጁ ነኝ። አይ ቲንክ የሀገራችን አመራርም ለዚህ መዘጋጀት መቻል አለበት። ሀገራችን ያለችበት ሁኔታ ለምን ከከሌ ጋር ተነጋገርክ፣ እከሌ ሰይጣን ነው እከሌ መልአክ ነው የሚል በማለት እንደማይወጣ last 2 years been clear። እንግዲህ ይሄኛው ንግግር ብዙዎችን ልክ ከአብይ ጋር እንደሚሰራ አድርገው ተርጉመውበታል። ነገር ግን አይደለም። ጀዋር ንግግሩን በደንብ ከሰማችሁት አብይን ጨምሮ በዚህ ፖለቲካ ውስጥ እጃቸውን የከተቱ ሰዎች ሁሉ ወንጀለኞች መሆናቸውን ያምናል። ከወንጀለኛ ጋር ለመስራት አይደለም አብይ ከጠሩኝ ኢንቫይት ካደረጉኝ ትክክለኛውን ነገር ሊነግራቸው አለበለዚያ የኢትዮጵያ ነገር ማቆሚያ የለውም። የኦሮሞ ኃይሎች ኦነግ በጣም ብዙ ናቸው። የታጠቁ ኃይሎች ናቸው። የራሳቸው ደጋፊ ህዝብ አላቸው። ሊሞት የተዘጋጀ ከዚህ በፊት እንዳልኩት ጠንካራ ኃይሎች ናቸው። የትግራይ ኃይሎች ያያችሁት ምንም ማብራሪያ መስጠት አያስፈልግም። በአማራ የተከፋፈሉ ነፍ ኃይሎች አሉ። ፋኖንትና የትና ፋኖ የምናምን ሚኒሻ የጎጃም ምናምን በጣም
በጣም ብዙ የተከፋፈሉ መሳሪያ የያዙ ጀዋር በንግግሩ ላይ እንደገለጸው የያዝከውን ይዘህ ውጣ የተባለ ዛሬ መሳሪያውን የተነጠቀው ሁሉ እንደታጠቀ ቁጠሩት። ሚሊተሪ ሜንታሊቲ ነው ያላቸው። እውነቱን ነው። በሚሊተሪ ሜንታሊቲ ውስጥ ያሉ ሰዎች ናቸው። ስለዚህ እነዚህ ነገሮች በጣም በጥንቃቄ ነው። ብዙዎቻችሁ አሁን ያሰባችሁ ጀዋር መጥቶ አብይን እየኮነነ እንደበፊቱ አብይን ምናምን እየሰደበ ይሄ አሁን የምትሰዳደርበት ፖለቲካ አይደለም። ጀዋር ዩቲዩበር አይደለም፣ ፖለቲከኛ ነው። ዩቲዩበር ነው። ዝም ብሎ እየተነሳ እኔም ሌላም የምንሰዳደበው። ይሄ ሰውዬ ግን የመጀመሪያው ስትራቴጂ የድረስ እንደወሰደው ያውቀዋል። አሁን የሚያመጣው ስትራቴጂ ደግሞ የመፍትሄ አካል መሆን ካለበት ምንድነው መሆን ያለበት? የኢትዮጵያ ሁኔታ ተወሳስቧል። ከጎረቤት ሀገር ከኤርትራ ጋር ተወሳስቧል፣ ከሱዳን ጋር ተወሳስቧል፣ ከሶማሌ ጋር ተወሳስቧል። የአፋር ጉዳይ አለ፣ የትግራይ ጉዳይ አለ፣ የአማራ ጉዳይ አለ፣ የኦሮሚያ በጣም ሰፊ ግዛቶች በጣም ብዙዎቹ ብዙ ነገሮች ተወሳስበዋል። ስለዚህ የመፍትሄ አካል ለመሆን እንደ ጀዋር አይነት በሳል ሰው ከማንም ጋር ለመነጋገር ፈቃደኛ መሆን አብይን ጨምሮ ከአብይ ጋር መስራት ማለት ነው። መነጋገር ማለት የሚነጋገሩት እኮ ዲል የሚያደርጉት እኮ ነገር አለ። ንግግር ሲባል በጣም ሰፊ ነው፣ ብዙዎችን ያካተተ ነው። ወንጀለኞች ጋር መነጋገር አይቻልም ብለህ እንዳታምን። እንደ መንግስት ቁጭ ብለዋል ዛሬ ላይ። ወንጀለኛ ቢሆኑም እንደ መንግስት ቁጭ ያሉ ወንጀለኞች ናቸው። ስለዚህ እነ ጀዋር ጦር መሳሪያ የላቸው፣ ጦር ታጥቀው ጫካ የሚገቡ ሰዎች አይደሉም። ያ ያለፈበት ፋሽን ነው ብለው የሚያምኑ ሰዎች ናቸው። ባለፈበት ፋሽን ወይንም ህዝብን ወደ እልቂት የሚቀት ታሪክ ይቅር የማይለው ትልቅ ጠባሳን የሚጥል ህዝባችንን የሚጎዳ ነገር ነው ብሎ የሚያምን ጀዋር መሐመድ ከዚህ ውጪ ሌላ ምን አማራጭ ነበረው? አብይን በፖለቲካ መታገል ይችላል፣ ይታገላል። ይሄ ሌላኛው ስራ ነው። ነገር ግን የማንም ተጠቃሚ እንደማይሆኑም ጀዋር ተናግሯል። ማንም አይጠቀምብንም ብሏል። እውነቱን ነው። ማንም አይጠቀምበትም፣ እንደማይጠቀምበትም ያውቀዋል። ነገር ግን እንደ ፖለቲከኛ ጀዋር መሐመድ ከአብይ አህመድ ጋራ መስራት ሳይሆን ለኢትዮጵያ የመፍትሄ አካል መሆን ግን ይችላል። በቃ የመፍትሄ አካል የድርድር እነዚህ ሶስት ኃይሎች ብሏል ጀዋር ሲናገር የአማራ የኦሮሞና የትግራይ ኃይሎች ለህዝባቸውና ለመላው ሀገሪቱ ህዝብ የሀገሪቱን የወደፊት እጣ ፈንታ መወሰን ካለባቸው ወደ ፊት ለፊት መምጣት ያለባቸው በድርድር እንጂ በጦርነት አይደለም። ጦርነት እናሸንፋለን በሚል የሚካሄድ ከሆነ ማለቂያ የሌለው ነገር መሆኑ ግልጽ ነው። በጣም ግልጽ ነው። ማለቂያ የለውም። እኔ እናንተ ዛሬ እዚህ ላይ ቁጭ ብለን የምናወራ ሰዎች ሁሉ እናልፋለን። ሌላ ትውልድ እስከሚመጣ ድረስ ይዋጋሉ። ሶማሌ 40 ምናምን ዓመት 44 45 ዓመት ተከፋፍለው እየታመሱ አሁን ላይ ነው ትንሽዬ ጭላንጭል ተስፋዎች የመጡት። ያ ፕሬዝዳንታቸው መረጡ ማለት ሙሉ ሶማሌ ተስማማ ማለት አይደለም። ታጣቂ ኃይሎች አሉ አልሸባብ ምናምን በሚል እስካሁን ድረስ ኢትዮጵያ እንደዚህ ሆና መቀጠል አትችልም። እንደ ጀዋር አይነት ሰዎች ብዙሃንን ሰብስበው የመፍትሄ አካል ሲሆኑ ብቻ ነው። ይሄ ነው እውነት። መጀመሪያ ላይ የተናገርኩትኝ የፕሮቴስታንት እምነት ተከታይ ውስጥ ያሉ ለአብይ አህመድ የውድቀት ምክንያት የሆኑ በጣም ብዙ የፕሮቴስታንት እምነት ተከታዮች አሉ። ማሳሰቢያ፣ ይሄ ንግግሬ ሁሉንም የፕሮቴስታንት እምነት ተከታዮች የሚወክል አይደለም። ነገር ግን አብይ ሲደግፉ